አግቢ አግቢ ይሉኛል እንደማያቅ ሰው፣ እኔ ያንተን ፍቅር እንዴት ላስረዳቸው? ህልሜ ነህ ህይወቴ የመኖሬ ደስታ፣ ስምህን ስጠራው የመንፈሴ እርካታ። የሌሎቹ ፍቅር ቀልድ ነው የሚመስለኝ፣ ከኔ ሌላ አፍቃሪ ሰው ያለም አይመስለኝ። እውነት እልሃለሁ እኔ ወድሃለሁ፣ ህልሜን ካንተ ጋራ ሌት ተቀን አስባለሁ። ቤታችን በሳቅ በሰላም ተሞልቶ፣ የልጆች ጨዋታ ደስታችን ደምቆ፣ የእኛን ጥንድ ፍቅር ማንም ሰው አይቋጨው። ትወጂዋለሽ ወይ ብለው ሲጠይቁኝ፣ አዎን ለማለትም ፊደሎች አነቁኝ። ፍቅሬ ወደር የለው እንዴት ልንገራቸው፣ በትንሽ ስንኞች አንተን ላስረዳቸው። እወድሃለሁ ፍቅሬ ነህ የልቤ ባሌ ብዬ ልጥራህ፣ ደርባባው ንጉሴ ብሩክ አለማየሁ። ቅመምዬ በሀሰን ቤት መታለች ትክታክ ላይ። ሀሰን ደግሞ እንግዲህ ጥያቄ ጠይቋታል። ባለቤትሽ ማታ ወደ ቤት ሲገባ ማድረግ ያለብሽ አላትና፣ ግን መጀመሪያ ማግባት አለብሽ አላት። ቅመምዬ ደግሞ እኔ ባለትዳር ነኝ አግብቻለሁ ብላ የባሏን ፈቶና የእሷን ፈቶ የምታምረዋን ቆንጅየዋን፣ በዛ ላይ ደግሞ እኔ አርግዣለሁ ከትዳርም አልፎ ከመጋባትም አልፎ እንግዲህ ገና ወራቶችን እየቆጠርን ነው ልጃችንን ለማየት። ስለዚህ እኔ ባለትዳር ነኝ አግብቻለሁ ብላለች። አንዳንድ ሰዎች ግን ቆይ ባልና ሚስት ለመባል ግዴታ ሰርግ መሰረግ አለበት ብላችሁ ታምናላችሁ? እንደ ቤተሰብ እኔ አላምንበትም። በአሁኑ ሰዓት ሰርግ መሰረግ ማለት በጣም ከባድ ነገር ነው በነገራችን ላይ። ስለዚህ ቅመምዬ ይመችሽ ነው የምልሽ፣ የኔ ቆንጅዬ ማለት ነው፣ የኔ አትበገሬዋ ማለት ነው። ሂጅበት ነው የምልሽ፣ በቃ ተመችቶኛል ነው የምልሽ። በቃ ቅመምዬና ቀብራራው ብሩኬ ማለት ነው፣ ሂዱበት፣ አንጫጩት ነው የምላችሁ። ከቲክታክ እስከ ዩቱብ በቃ ሶሻል ሚዲያውን በቃ ያዙት ነው የምላችሁ። በቃ እኔ በጣም ደስ ነው የሚለኝ ነው የምላችሁ። እኔ በማቃችሁ ልክ አቃችኋለሁኝ። በጣም የምተማመንባቸው፣ በጣም የምኮራባቸው ከ3 ዓመት በላይ ነው የማውቃቸው ሀይሚና ብሩኬን። ገና ወደዚህ ሶሻል ሚዲያ ከመጡበት ጊዜ አንስቶ ነው የማውቃቸው። ምን አይነት ልጆች እንደሆኑ እኔ ጥንቅቅ አድርጌ ነው የማውቃቸው። የእውነቴን ነው የምላችሁ። እና ስለምተማመንባቸው እኔ ራሱ በቃ በኮንፊደንስ ነው ለእነሱ የምመሰክርላቸውም ለእነሱ የምቆምላቸውም ማለት ነው። አንዳንድ ሰዎች የምትናገሩኝ ካላችሁ እኔ እንግዲህ ምንም ያጠፋሁት ነገር የለም። ስለምወዳቸው ስለማከብራቸው ነው፣ ስለማውቃቸው ነው በእርግጠኝነት እርግጠኛ ሁኜ የማወራው ማለት ነው። ገባቸው አይደለ? ብዙ ያስተማሩ ልጆች ናቸው። ለብዙ ወጣት አርአያ የሚሆኑ ልጆች ስለሆኑ ለብዙ ሰዎች ተምሳሌት የሚሆኑ ልጆች ናቸው። በወንድ ብትሄዱ ብሩኬ ለወንዶች በጣም ለብዙ ወጣት ተምሳሌት የሚሆን ልጅ ነው። ቅመምዬ ደግሞ ለብዙ ሴቶች ተምሳሌት የምትሆን ልጅ ናት እና አሁን ላይ እንግዲህ እርግዝናውም እውነት ከሆነ በጣም ደስተኞች ነን፣ ባይሆንም ደስተኞች ነን። እኛ የምንፈልገው የሁለቱን ደስታና የሁለቱን ፍቅር ነው የምንፈልገው። የሆነው ይሁን፣ እኛ እንወዳቸዋለን፣ እናከብራቸዋለን። ሁሉም ነገር የሚሆነው በምክንያት ነው። ምክንያቱ ደግሞ በሂደት ነው የሚገለጸው። በቃ ዛሬ እንትን ካለ ዛሬ እንወቅ የምትሉ ሰዎች ደግሞ ተረጋጉ። ሁሉም ነገር በሂደት የምታውቁትና የምትረዱት ነገር ነው እና እስከዛው ድረስ ደግሞ በትዕግስት ለመጠበቅ ሞክሩ። ማንም ሰው ላይ ለመፍረድ አትቸኩሉ፣ ለመናገርም አትቸኩሉ ለማለት ያክል ነው። ብሩኬ ደግሞ ቲክታክ ላይ መልእክት አስቀምጧል። አጋጣሚ አይደለም መትረፌ መዳኒ የሚል መዝሙር ነው እና እግዚአብሔር አምላክ ካላችሁበት ጭንቀት ፈተና እግዚአብሔር አውጥቷችሁ ፍቅራችሁን ሰላማችሁ እንደዚው እንዳለ እንደሳቃችሁ ፍንድቅ ፍንድቅድቅ እንዳላችሁ እግዚአብሔር አምላክ ፍቅራችሁን ጠብቆ ከዚህ ፈተና ያውጣችሁ ነው ማለት እንፈልገው። ጨሪቃዎችዬ ከክፉ ነገር ፈጣሪ ይጠብቃችሁ፣ ካስመሳይ ወዳጅ፣ ከምቀኛ፣ ከጥላት እናንተን ለመለያየት በጣም ብዙ ሰው ይጥራል፣ ብዙ ነገር ይናገራል፣ ብዙ ነገር ያደርጋል። ከእንደዚህ አይነት ሰይጣናዊ አስተሳሰብ ካላቸው ሰዎች ፈጣሪ ይጠብቃችሁ ነው ማለት የምንፈልገው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጨሪቃዎች ውድድ ነው የማደርጋችሁ። ባላችሁበት ሰላማችሁ ብዝት ብዝት ይበልልኝ። በነገራችን ላይ ግጥሙ ማለት ነው እኔ ይውላችሁ ግጥም የፍቅር ግጥም ሲባል ማለት ነው ለሀይሚና ለብሩኬ የተገጠመ ያክል ይሰማኛል።
የሆነ ሙዚቃ ስሰማ ደግሞ የፍቅር ሙዚቃ ማለት ነው የሆነ ቦታ ስሰማ ደግሞ ለሀይሚና ለብሩኬ እየተዘፈነላቸው ያክል ነው የሚሰማኝ ማለት ነው። ስለምወዳቸው ነው። በነገራችን ላይ ፍቅር ነው እንደዚህ የሚያደርገኝ ትላላቸው። በጣም ስለምወዳቸው ነው። እግዚአብሔርን በጣም የምወዳቸው ልጆች ናቸው። የምወድበት የራሴ ምክንያት አለኝ። እውነቱን ስነግራችሁ ሀይሚና ብሩኬ እንድንወዳቸው እንድናከብራቸው ያደረገን ማንነታቸው ነው። እውነተኛ ማንነታቸውን ይዘው ስለመጡ ነው በጣም የምንወዳቸው በጣም የምናከብራቸው ማለት ነው። እና ባላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ። አመሰግናለሁ።